እንድትሸከሙ የእናቶቻችን ሸክም እንድትሸከሙ ተሸክማችሁ ሸክሙ እንዲሰማችሁ እንድትተጉ በዋዛ ሚዛን ዳኞች ብትሆኑ በዋዛ ሚዛን የምትዳኙ ሳትሆን ተመርቃችሁ በስርዓት ስራ የለኝም በማለት ድንጋይ የምታሞቁ ሳትሆን የሀገራችሁን ሸክም ተሸክማችሁ ስራን ሳትመርጡ ወርዳችሁ እንድትሰሩ እናቴን የክብር ልብሴን እንዳለበስኩ አገራችሁን የክብር ልብስ እንድታለብሱ እንደዚህ የሚያስደስት ዜና ሰምቼ አላውቅም። ትላንትና በነበረው በአዲስ አበባ ዩኒቨርሲቲ የምረቃ ዕለት ለብዙ ዓመት እንጨት ተሸክማ ያሳደገችውን እናቱን እማዬ ምረቃ አንቺ ነው፣ ይህ ሁሉ ዓመት እንጨት ተሸክመሽ ያሳደግሽ ነገር ይህ ሁሉ ላንቺ ነው በማለት ጋውኑን ለሷ አልብሷታል። እሱም የሷን እንጨት ተሸክሟል። የሚያስደስተው ነገር ይሄ ብቻ አይደለም። የቲክቶክ ሆስት ሰለሞን ካሳ በአፋጣኝ ስራ ፈልግልሃለሁ ብሎታል። ፈጣሪ እናቶቻችን እንድናኮራ ይርዳን። አሜን። እዚህ ጋር መታየት እናት እንግዲህ ጀግና እናት ነች። ልጇን ለማስመረቅ በስራ አንተና የመጣች እናት ነች። የሀገራችን ዩቲዩበሮች ግን አናሳዝናችሁም? እኛው ቪዲዮቻችሁን እያየንላችሁ በወር ዶላር እያሸቀላችሁ እኛኑ ፕራንክ ስታረጉን ትንሽ አይደብራችሁ? ከዚህ በፊት ተያይተው እንኳን የማያውቁ ልጆችን ታመጡልንና በፍቅር 10 ዓመት ሞላን እሞትልሻለሁ እሞትልሃለሁ ታባብሉብናላችሁ። በሳምንቱ ደግሞ ተጣሉ ብላችሁ ታመጡብናላችሁ። ሌላው ደግሞ የደቡብ ሱዳን ቦምብ አብካኝ የመሰለን ሰውዬ አፍቅሬዋለሁ ብሎ ደረቱ ላይ በፓርከር ተጽፎ ንቅሳት ነው ብሎ ይመጣ። ሌላዋ ደግሞ 150 ብር የሌላ ሴትዮ 150 ሺህ ብር ተዘረፍኩ እያለች እያለቀሰች ትመጣለች። አረ ወገን እንተሳሰብ። ህዝብ ክቡር ነው፣ ፕራንክ አይደረግም። እኛው እያየን ሀብታም ባረግናችሁ ደመኛችሁ አረጋችሁን እኮ። አረ ተው እምቢ ካላችሁ እርምጃ እንወስዳለን። ለአንድ ወር ዩቲዩብ ማየት አቁመን ጎዳና አስወጥተን እናስለምናችኋለን። እኔ አላልኩ። በነገራችን ላይ ለተሰንበገደ እኔ አንቺ መናገር ፈልጌ አይደለም፣ ግን ለሀገራችሁ ወርቅ ስላስገኝሽ እናመሰግናለን አሉ እንጂ 150 ብርና ኖኪያ ሳይኖራቸው 150 ሺህ ብርና አይፎን 13 ጠፋብህ ብለው የሚሰክሱ የኔ ፍቅር ምንድነው ነግራለህ ያልሽ? በነግሬ እኮ ትጎዳለህ ብዬ እኮ ነው። ምንድነው እሱ የምትጎዳው? ንገሪኝ እስቲ። አትጎዳ? ምንድነው ነገሩ? አላወኩትም። እሺ ማዘር በእናት ሁለት መኪና ያለው ሁለት ቤት ያለው አሜሪካን እየተመላለሰ በጣም ሚሊዮነር ከሆነ ሰው ጋር ልድረኛ ነው። ከሚሊዮነር ሰው ጋር? አዎ። እሳቸው ከየት አገኙ እንደዚህ አይነት ሰው? በቃ ማግባት አለብሽና ምናምን ብለው ሰርጎ ተቆርጧል። መች እንደሆነ አንቺ ግን ማዘር ግን እኔም እኮ ልጃቸው ነኝ ባይወልዱኝ ለኔ አይፈልጉልኝ። ታይ ሰው ግን እግዚአብሔር መንገዴን አቀለልኩ ለኔ አይፈልጉልኝ አይደለም። እሺ እንደምትመላለስ የለችም። እሺ እህት የለውም እህት ተመርቀ እንደወጣ የ5 ዓመት የሥራ ልምድ የምትጠየቅበት ሀገር ላይ አንዱ ባለ ሀብት ነኝ ባይ በጧት ተነስቶ መንሱር ጀማል ይባላል መልካም ቀን እያለ ሲያዝግ ምን ይሰማል? ይሄ ነው መንሱር ጀማል። እስኪ አሁን ደግሞ ሶሻል ሚዲያ ላይ በረምብ ሲያጨናንቅ የነበረውን የሱቤን አዲስ ዘፈን ጉዳይ ነው። ያው ውሸትም ከሆነ እውነትም ከሆነ እስኪ ዩቲዩብ ላይ እንግባና ቼክ እናርገው። ምናምን ነው ርዕሱና ከሱ ባለው ቻው ቻው ትልና ጋር የሆነ ነገሩ ማች ያረጋል ይባላልና እስኪ አብረን ነው። ኦ ማይ ጋድ ቆይ እናንተ ነገር የምር ነው እንዴ? እሺ እስኪ ቆይ እዚህ ጆሬ ቶሎ ብዬ ፈጠነ የሱቤ ላይ ደግሞ እስኪ ነው ይሄ አዲሱ ኤርፎን ሰውና ሰው ሊያጋጭ ነው እንዴ? ምን አለ መሰላችሁ አሁን ዘፈኑ የተለቀቀው 2019 ላይ ነው። 2019 ላይ ነው። የሱ ደግሞ የተለቀቀው 2022 ላይ ነው። ያው በመሃላቸው 3 ዓመት አለ። ምን አለ መሰላችሁ አንዳንዴ የሱ ባለውን ወስደውበት ሊሆን ይችላል ከ3 ዓመት በፊት እንደዚህ በቅንነት እናስቡ። ምናልባትም ደግሞ የሱቤን ዜማ የሰራው ሰው የቱርክ አፍቃሪ ሊሆን ይችላል እንጂ አይገናኝም። ዘፈኑ አይገናኝም። ድምጹ ምናምን ይመሳሰላል እንጂ አይገናኝም። አይ ብቻ ያም ሆነ ይሄ ማለት ነው እኔ አሁን እንደ ሀቅ የሱቤ ይደለኝ አማርኛ ስለሆነ ምናምን ሳይሆን በቃ አርጎ ሰርቶታል። እሱ ቤት መችናለሽ ዋላ ፎሬቨር። ግን ምን አለ መሰላችሁ አንዳንዴ እቺ ኮፒ ምናረጋት ነገር ስትበዛ መጨረሻው ደስ አትልም። ያው ጥሩ ስራ ነው ይዞልን የመጣው ሊመሳሰል ይችላል አንዳንዴ ያው
የሰው ነንና ያው ኮፒ አድርገንም አሪፍ ነገር ለመስራት አስበን ምናረጋው ነገሮች አሉ አይደል በቅንነትና ቤተሰቦች አንድ ቆይ ግራ ያጋባኝ ነገር ስላለ ነው አንድ ወዳጃችንን አልበም እየሰማው ነበርና ዩቲዩብ ቻናሉ ላይ አንድ የጫነው ቪዲዮ አየሁት ከአልበሙ ጎን ለጎን እስሙት እስኪ ስንት ዓመትሽ ነው? 6 ስምሽ ማን ነው? አሚራ ስንት ዓመትሽ ነው? ስምሽ ማን ነው? ኢክራም እና በስ 6 የተጫነው ይሄ ብቻ ነውና ያልገባኝን ነገር መጠየቅ ጥፋት ነው ብዬ አላስብም እስኪ እናንተ ደግሞ የሚሰማችሁን ሐሳብ ኮሜንት ላይ ጻፉልኝ ምን ይመስላችኋል እኔም ሳሮን አየልኝን አፍቅሬያታለሁ እንደውም እነቀሳታለሁ ሳሮን አየልኝን ካልተነቀስኩት ያለሽ አረ በዚህ ሰውነት የሚያል ስም አይከብድም ሰሚ ደግሞ ባለፈው አኒ ጋር ሄዶ ዘንዶ ካልተነቀስኩ ሲለው አኒ ደግሞ እንዴት ተባብለ ዘንዶ ይለው Hello. እንዴት ነሽ? የልጅ ምርቃን ዛሬ ነው እንዴ? እየጨፈራችሁ ነው? አረ ጨፍሩ። የኔ ልጅ ሳይመረቅ ያንቺ ልጅ ምርቃን ቻውቸት ሁሉም በጀን ነገር ስላችሁ እንዳትቀየሙኝ በክፉ ነገር እንዳትወስዱብኝ እና አንድ ጥያቄ ልጠይቃችሁ እስኪ ማለት አሁን የሰው ልጆች ሴክስ ሲያደርጉ ወይም ወሲብ ሲፈጽሙ የሚወጣው ድምጽ የጥይት ቢሆን የት ነበር የምንተኛው በየዙሪያው ዷ እንዴት ነበር የምንተኛው እቺን የምታክል መርፌል ትወጋስትል የምታለክሰው ላበላብ የምትሆነው ጎረቤት ሄለን እኮ ነች ፍቅረኛዬ ብልቱ ትንሽ ነው አርጋ ላይ አያስደስተኝም ብላ አልተለየችውም ይሄ ህይወት ሚዛናዊ አይደለም ቶሎ ብንጀምር ጥሩ ይመስለኛል ይቀስ በላ ታዲያ ምንድነው የምታስቸኩለኝ ሚስትህ እንዳትመጣ አራ ነው የልጅሽ ቀዶ ጥገና ነው ያልኩት ድሮም ወንዶች ትባሉ ያሆናችሁ እሺ እስቲ ፈተና አምጣው እስኪ አታሽቃብጪ ጅፊ እውነቷን ነው እስቲ አምጣው አባዬ ቴስት ነው ሁለት ከስር በፈጣሪ ስም አንቺ እኮ በህይወት ጸዴ ቴስት ያለሽ እኮ ፕሬግናንሲ ቴስት ብቻ ነው ምን አባነ ያልከው አንተ አባዬ በድጋሚ አቶናል እንግዲህ ልጅ አኩርታለች እኔም ያለድሜ አጎት አርጋኛለች አንተ መላጣለች ቆይ በእነውብን ኬፍ በይልኝ ሂትለር ምናም ናፍቆኛለ ያሌለ ኬፍ አንዳንድ እህቶች በቤት ውስጥ እንኳን ባሻ ማያስተርፉ ናቸው ኬክ ቤት ኬክ የሚያስተርፉት አንተ በቃ አትበላም ባቢታ አይቷተላል አምባሻ አስተርፉ ይቀልዳል እንዴ እውነቴን እኮ ምን ግብዳ አምባሻ እና ያስተርፋሉ በቃ ምናም አትበላ ምናም አፏን ጠባጋ እንዴ ወንድሜ በቆማ ነው ማንቆርቆሪያ ይዛ ቆማ ነው የምትጠጣው የለም ጓደኝነቱስ ቢሆንስ በደም ታውቀዋለህ ስትበላ ታውቃለህ ይሄ ድንበር እያለች በትሪ አብራ እዛ ሲገባ ቤት ቀላል ነው የሚሆነው የተደበቀ ግን ስትፈልግ ነው ሰላም ነው እንደም ሰላም ነው እዚህ ኮቹ አንተ ነህ እንዴ ከ13 ከ19 ዓመት ያሉትን ነው ማሰልጠን መሰልጠን ፈልጌ ነበር አንተ ትንሽ አይደብርህም እንዴ ሀገር ሽማግሌ የምትመስል ሰውዬ ልሰልጥና ስትል ምን ማለት ነው እንዴ ገና 14 ዓመቴ እኮ ነው ከለውጡ በኋላ ያለውን አቆጥሮም እንዴ አንተ ሰውዬ ምን ሆነ እንኳን እኔ ምን ይሄው ያዩአችሁ አንዴ ያሽማግሌ ራሱ እየሰለጠኑ አንዴ ጋሽ ቃንቄ ኧረ ጋሽ ቃንቄ ኮሌጅ ናቸው 13 ዓመታቸው እኮ ነው ገና እንዴ 13 ጭራሽ ታናሽ ናቸው አራያቸው በእናት ማላናታቸው እኮ ተመልጦ አራ የተለቀቀ ቤት ነው የሚመስለው በእናት አረ በእናት እኔ ጋሽ ቃንቄን በደንብ ነው ማቃቸው እኔን እኮ ይገረዙኝ እሳቸው ናቸው ልጅ ናቸው በጣም ልጅ ናቸው ምን ሜዱላ ነው እንዴ ገረዙት አንተ አታስብም እንዴ እንዴ ነው ታናሽ የሚሆኑት እሳቸው
በቃ እኛ መረመርናቸው 13 አመታቸው ነው ተገኘ ምንድነው በዚህ ማን ይበመረመር በቃ አልተወለድክም ነው ማለት ነው እኮ አንተ ባትወለድም ይሻላል እኮ እሱ ነበር የሚሻለው ጀመር አረ በስማ ማረጋሽ ቃንቂያ እንደ አይደብሩትም እንደ እርሱ አረ በስማ እንደ አረ እንደ ኩዮቹ ሄደው ዛሬ አርበኞች ቀነና አከብሩም እንደ አረ ወደዛ ሄዱ በእናቱ ነገርኩሽ ባለፈው ያልኩሽ ነገር ከተስማማሽ በኋላ ደውይልኝና ተገናኝተን እናወራበታለን እቺ ሰላም አዳር 500 ብር እንምለው ዱቤ ይቻላል እንዴ አይቻልም ለምን ምን ችግር አለ ደግሞ ሰጥቻለሁ አይቻልም አልኩ ሰው ምን ችግር አለ ደግሞ ቆጥተው አንቺ አይቻልም ለምን አትወጣልኝ አንተ መጣ ባባ እወድሃለሁ አው በቃ አሁን ቦሌ ኤርፖርት እንደደረስኩ ትራንዚት አድርጌ ወደ ኤሊ ነው እና ልጄ እንደዛ ተለኝም እንዴ ስቴት ነው አሪና ሎስ አንጀለስ ነው የምንኖረው አረ እንደዛ አይደለም ላንቻ ማለት እኮ ነው ወደ ላንቻ ነው የሚሄደው ውድ ተሳፋሪዎቻችን ከሬዲዮ ወደ አዲስ አበባ ስናደርግ የነበረውን በረራ ሲመራ የነበረው ፓይለታችን አዳማ ላይ ሰው ለመጠየቅ በፓራሹት ስለወረደ አውሮፕላኑ እየተፈተፈተች መሆኑን ማሳወቅ እንወዳለን አረ ሙድ መያዝ እንዴ አሁን እና ወደ ታች እየወደቅን ነው ማለት ነው እየተፈተፈትን ነው ውድ ተሳፋሪያችን ደደብኑት መሰለኝ መቼስ ወደ ላይ አንፈተፈትም አይደል እንዴ አዎ ወደ ታች እየተፈተፈትን ነው አረ በስማም እንዴ ወይኔ እሱና ምን የገብቼ ነው የተበላሁት እሱን ባላምን ኖር የሁላ ነገር አልተፈጠረም ነበር ወይኔ መበላ ማንንተ ማምነ ገብተ ነው ፓይለቱን ነው አጎቴ ልጅ ነበር ማለት ነው ኤርፖርት ሲገባ ትክክለኛ ነበር እርገት አግኝቶ ነው ፓይለቱ የሆነው አረ በስማም ሊያስቆፍሩን እኮ ነው በአውሮፕላን ሊያስቆፍሩን ሰዎች እኔ ጋር የሚገርም አይዲያ አለ ማለት ነው ይውላችሁ የሲኖ ሾፌር ነኝ ማለት ነው በባዶ ከመሄድ እኔ ዝም ብዬ ልሾፍረው በቃ እኔ ልሾፍረው እመኑኝ በቃ እንዴ በይ ጨራሽ እንዴ የማይሆነውን አሪያዙት የማይሆን ነገር ነው ይሄ ጨራሽ እንዴ ይሄ ከጉም ጋር ነው ከደመና ጋር ነው አጋይቶ የሚጨርሰን አረ በይ አይሰራም ዲዛይን ነገር የኔ ልጅ አሮጊት ስለሆንክ እኔ የምተርፍ አይመስለኝም አንተ ወጣት ስለሆንክ ምናልባት ከተረፍክ ማለት ነው ልጅም ስለሌለኝ ያለኝን ነገር ልናዘዝልህ ማለት ነው መሀል ከተማ ኮየፊጬ ላይ 20 ሄክታር መሬትና ማለት ነው 8 ቤት አለኝ ማለት ነው እሱን ልናዘዝልህ በቃ እንዳየሁት እኮ ነው እናት የሸተቱኝ እኮ እውነት እናት እኮ ማለት ነው ተርሶ እሺ ወይ እናት ነው እንደዛ አትበል በቃ አማሪ ሌል እንደርስ ስንል ያለኝን ነገር በሙሉ ፈርማለሁ በቃ እሺ ማዘርዬ እሺ ውድ ደንበኞቻችን ፕራንክ ተደርጓል እስካሁን የተናገርነው ነገር በሙሉ እርሶን ለማጽናና ፕራንክ እንደሆነ ለማሳወቅ እንወዳለን እናመሰግናለን ይሄ ነው አረ ማዘር እንዳይሰሙ የጥላቻ ንግግር ነው እንዴ የጥላቻ ንግግር ይሄ ሄት ስፒች እንዳይሰሙ እንዴ እርሶ ግን ጥርዝ ደደብ ነው እውነት ስለተረፉ ደስ ይሎታ እንደሚገባው እንደሆኑ እንዴ እንሞታት እንዳይሰሙ ማዘር እንዴ ጨራሽ ሰላም ኢትዮጵያውያን እኔ ዓለም አቀፍ ባለሀብት ናታን ጥሩነህ የብር ችግር የለብኝም ይሄው የብር ችግር የለብኝም በቃ የብር ችግር የለብኝም ስላችሁ ስሙ አረ ጉድ ምን እያረጋት ነው አለው ነገር እንግዲህ ናቺ አለው ሰላም መጥቻለሁ ተማሪዎች እንዴ ምን እያደረጋችሁ ነው ያላችሁ አረ ዶክተር ምን ሸይ ነው እንዴ በፈጠራችሁ ሰርጀሪ ራሳችን ጀመር ነው እንዳት አዋ ጀመር ነው እንደኛ ከሳቀጠሩ አለብን አናረፍድ እንዴ እሺ ሰውየው ተርፋ እንጀት ሊሰራ እኮ ነው የመጣው ለምንድን ነው እግሩን ያሰራችሁት ይሄው እግሩ ታስሯል እኮ አውቀና ያሰር ነው እንዴ ምን ሸይ ነው በማል ተነስቶ ምናምን ቢቋውጦስ ደግሞ እሱን ተወና ማለት ነው ይሄው ሆድቋን በደንብ ከፍተናል ና ተጋበለ ተመልከተ በደንብ ወይኔ እናንተ ደደቦች ይሄው ሰውየውን እኮ ከፋፍላችሁታል እኮ አሁን ምን ነው ምንድነው ጉበቱ ነው ኧረ በስመ አብ ይጠጣል መሰለኝ ሰውየው ከተቀም ውጪ ነው እሱን ተወና ይሄው ካንጀቱ ላይ ቁጭ ብሎ ማለት ነው ምንም አላሰራለን አወጣ ነው ምንም ያሳስም ይገባል ተመልሶ ከተፈለ ይጠጣል ይላል እንዴ አፈር ጠጣ አንተ ምን አገባ ዝም ብለህ ሰው ጉበት ታውጣለህ እንዴ አወራረ እኮ ደግሞ ነጠላ ዜማ ይወጣ እኮ ነው የሚመስለው እኮ ትንሽ አሸቀጥጥም እንዴ አንተ አቦ በእናትህ ቶኛ አንቺ ደግሞ መዶሻቱ ትስጅብኝ አላልኩሽም እንዴ ካሁን በኋላ እንዳነክሽ ሰውየውን ቅርጫ ሊያደርገው ነው ደግሞ ምን ልታደርግ ነው ለምንድን ነው መዶሻ ደግሞ ያስፈልገ እንዴ ሁለት ጎድን እናውጣለት እንዴ እዚህ ጋር አጨናነቀው እኮ ምንም አላሰራለን እኮ ሰፋ እናርገው ትንሽ ደደብ መዶሻ ያያዘ እኮ ማለት ነው የሆነ ዋሻ ምናምን ልቆረቆር እኮ ነው የሚመስለው እኮ ብልጠርብ እኮ ነው የሚመስለው ኧረ በስመ አብ ኧረ በእናትህ አንተ ሱይ እንዴ እኔ ላይ ብቻ ነው እንዴ ይደብራል በጣም ነው የሚደብረው እንዴ ደግሞ ነው የምለው እንጀራ ምናምን ከምትል ማለት ነው ይሄ ቦር ደሞዝ ምን አንተን ከምትል ሁለት ኩላሊት አለው ሰውዬ አዋሰው አይደል እንዴ ለምንድን ነው የማይኖረው አለው ሁለት ኩላሊት አለው እንዴ ሁለት ኩላሊት አለው አስብበት አንዴ በዚህ ዘመን አሁን ሁለት ኩላሊት ምን እሺ ነው ምን ይሰራል ኩላሊት ማማረ በእናትህ አንተ ልኳንዳ ምናምን አለ እንዴ ሰውዬውን እኮ ቅርጫ አረከው አይኑ ልጣቆመ ብዬ ነው ይውል ሚሴጅ ተላከ ማለት ነው እና የታባልቴ የቀጠሮ ሳደረሰብኝ በቃ ቻው ኧረ እባክህ ሰውዬው እንደዚህ በታት ነው የታባልቴር ነው ደግሞ እና እኔ ምን አገባኝ እኔ አላረፍድም እና ገጣጥመው ነው ምን አገባኝ አይዛ ሄሎ ቢሊቲ በጎቹን ለምን እስካሁን ሳታስገባ በጎቹ ጠፍተዋል ምን ሶስቱም አዎ ሶስቱም እንዴት ነው ሶስቱም የሚጠፉት አንዱ ፈቶ ሮጠብኝ ከዛ እኔ ሁለቱን ትቼ አንዱን ለማምጣት ሲሄድ ሁለቱም ጠፍተዋል ከዛ ዞር ስል ሁለቱም የሉም በዛው ሶስቱም ጠፉ በቃ ጠፉ እንዴ ለነገሩ የኔ ነው ጥፋቱ አራት በግ አንድ ላይ ጥዬ መሄድ አንተ ማትረባ
Say, don't on me, son. Well, I'm there, I thought found it. Where the Jacqueline, I found it. Mine, I can't count it. Kakalo, found it. Lena Grish, be yeah, go it. Lena Grish, be yeah, yellow banner, much more malef.